እንዴት ናችሁ? ዛሬ ደግሞ ስለ ሊንኬጅ ዲቴክተር እናያለን። እቺ የምትመለከቱት እቃ እንግዲህ ኤሌክትሮኒክስ ሪፍሪጅሬተር ሊንኬጅ ዲቴክተር ትባላለች። ምንድነው አገልግሎቷ? ብዙውን ጊዜ ፍሪጃችን ጋዝ አስሞልተ ነው አንድ ቀን ሁለት ቀን ወይ ደግሞ 24 ሰዓት ከቆየች በኋላ ተመልሶ ሊንኬጅ ይፈጠርና ባዶ ይሆናል። ማለት ድምጽ አለው ግን ማቀዝቀዝ ያቆማል ማለት ነው። የሚፈጠረው እንግዲህ ምንም ቀላል ነው፣ የሚያጠያይቅ ነገር የለውም። ውስጥ ላይ ያለው የሞላ ነው ጋዝ ባዶ ስለሚሆን ነው። ባዶ የሚሆንበት ምክንያት ምንድነው? በዚህ በአንድና በሁለት ደቂቃ አሊያም በሁለትና በሶስት ሰዓት ባዶ የሚሆነው መቼም ሰርቶ ወይም ስለተነቀለ አይደለም። በዋናነት ሊንኬጅ ወይም ፍሰት ስለሚኖረው ነው። ይህ የሚሆነው ምንድነው? ኮንደንሰራችን ወይም ኤቫፖሬተራችን ረጅም አገልግሎት ከሰጠ በቀላሉ የመበሳት እድል አለው። በተለይ ደግሞ ጋዝ ስንሞላ በጣም በፕሬሸር እና ፓወሩን ጨምረን ወይም በፍጥነት የምንሞላ ከሆነ ይሄ ያውን የምላችሁ እቃ ኤቫፖሬተር ወይም ኮንደንሰር የመበሳት ወይም የመበላሸት እድሉ ከፍ ያለ ነው። አብዛኛውን እንግዲህ ሲልድ የሆኑ ኮንደንሰሮች በተለይ በጣም ደካሞች ናቸው። ከኤቫፖሬተር በታች በጣም የሞቱ ናቸው እና ምናልባት ጋዝ ስንሞላ እንደነገርኳችሁ በቀላሉ እየነፈሰ የሚያገለግል ከሆነ ምኑ ላይ ነው የሚሆነው? በተለይ ደግሞ ሲልድ ከሆነ ኮንደንሰሩ ፍሰቱ የሚፈጠረው ኮንደንሰር ላይ ነው ወይስ ኤቫፖሬተር ላይ ነው የሚለውን ለመለየት ትንሽ እንቸገራለን። ስለዚህ የምናደርገው ምንድነው? ይችኛዋ ሊንኬጅ ዲቴክተር ሶኬቱን ሰክተን ጋዝ እየሰጠን አሊያም ደግሞ የተወሰነ ጋዝ ካለው በራሱ በመሰካት ዲቴክት እንድታደርግ እናደርጋለን። ጋዝ ሳንሰጥ ራሱ ብንሰካው የሆነ ንፋስ ስለሚኖረው የሚስበውና የሚያስወጣው በቀላሉ ቸክ ማድረግ እንችላለን። አሊያም ደግሞ ትንሽዬ ጋዝ ሰጣ እያደረግን ቸክ ማድረግ እንችላለን። ልክ መስመሩን ተከትለን በምንሄድበት ሰዓት የምትመለከቷት እቃ የት ላይ ሊንኬጅ እንዳለው ዲቴክት አድርጋ ትነግረናለች። እንግዲህ እቺ እቃ የምታገለግለው ለፍሪጅ ብቻም ሳይሆን ለመኪና ኤሲ ለምትሞሉትና አብዛኛው ልክ እንደ ፍሪጅ ጋዝ መሙላት ሁሉ ሌሎችም ተመሳሳይ ስራ ላይ ላሉ ነገሮች በሙሉ ትጠቅመናለች። ምናልባትም እንግዲህ አዲስ አበባ ሰንጋተራ አካባቢ ትኖራለች ብዬ አስባለሁ። ስሟ እንግዲህ የፍሪጅ ሊንኬጅ ዲቴክተር የምትባለው የኮንደንሰር አሊያም የኤቫፖሬተርን ሊንኬጅ ለማየት ነው። ምናልባትም ግን ሲልድ ካልሆኑ ፍሪጆች በቀላሉ የኮንደንሰር ሊንኬጅ ቸክ ማድረግ እንችላለን። በአራፋ ወይም በጆሮ ወይም ውሃ ቸክ በማድረግ በቀላሉ ቸክ ልናደርግ እንችላለን። ኤቫፖሬተር ነው የማይመቸን። ስለዚህ በተለይ ደግሞ ሊንኬጅ ዲቴክት የሚያስቸግረን ሊንኬጅ ቸክ ለማድረግ ኤቫፖሬተር እና ኮንደንሰር ላይ ነው። ሁለቱም ደግሞ ሲልድ ከሆኑ ነው። ሲልድ ከሆነ እንግዲህ ኮንደንሰሩ ቸክ ለማድረግ ስለምንቸገር እችኛዋ እቃ ታገለግለናለች ማለት ነው። ከዛ ውጭ ግን የምናደርገው ምንድነው? ኤክስተርናል ኮንደንሰር ተጠቅመን እሱ ከሰራ ኦኬ ኮንደንሰር ነው ማለት ነው እንላለን። ግን እሱንም ለጥፈን ሊንኬጅ ካለው ደግሞ ወደ ኤቫፖሬተር እንላለን። ይሄ ምንድነው? አልባሌ ወጭና ጊዜ ማጥፋት ትቀንስልናለች። ኦንላይን ላይ እንግዲህ ከ50 እስከ $60 ነው የምትሸጠው። እንግዲህ አሁን ላይ በአንዳንድ ምክንያት ከውጭ እቃ ለማስመጣት ትንሽ አይመችም እንጂ አሊኤክስፕረስ ላይ ሪፍሪጅሬተር ሊንኬጅ ዲቴክተር ብላችሁ ሰርች ብታደርጉ ታገኟቸዋላችሁ። ከዛ ውጭ ግን እንደነገርኳችሁ ኮንደንሰሩ ሊንኬጁን ቸክ ለማድረግ ኤክስተርናል ከሆነ ከውጭ ከሆነ ምንም ችግር የለውም፣ በቀላሉ ቸክ ታደርጋላችሁ። ኢንተርናል ከሆነ ግን እየቀየራችሁ ቸክ ታደርጉ የምትችሉት ወይ ደግሞ ጆሮዋችሁን ጠጋ አድርጋችሁ በማዳመጥ ብዙ ጊዜ ፐርፌክት ለመሆን ትንሽ ይከብዳል። ጆሮአችሁን ቸክ አድርጋችሁ ለማዳመጥ ፐርፌክት ለመሆን ግን እንደነገርኳችሁ ኮንደንሰሩን በመቀየር ቸክ የምታደርጉት አሊያም ደግሞ ኤቫፖሬተሩም እንዲሁ። ኤቫፖሬተር እንግዲህ ጥቅል ሽቦ ለመስራት ትንሽ የአልሙኒየሙ የኮፐር ዋጋ እስከ 8000 ብር ነው አንድ ጥቅል። እንግዲህ የፍሪጃችን ሳይዝ በጣም ትልቅ ከሆነ አንድ ጥቅል ላይ በቃ ስለሚችል እስከ 2 ጥቅል የሚፈጅብን ከሆነ 16000 እስከ 20000 ሊፈጅ ነው እስከ ጋዙ። ስለዚህ የምናደርገው ምንድነው? ተለጣፊ ኮንደንሰሮች አሉ። እነሱን በመግዛት እሱን በመለጠፍ ፊክስ ማድረግ ይችላል። እሱ የሚሆነው ምንድነው? ተለጣፊ ኮንደንሰር ኢንተርናል የሆኑ ኮንደንሰሮች ካሉና እሱ ከተበላሸ ነው። ተለጣፊ ደግሞ ሌላው ምን አለ መሰላችሁ? ኤቫፖሬተር አለ። የኤቫፖሬተር ከሆነ ሊንኬጁ ኤክስተርናል ተለጣፊውን አንደኛ ብዙ ቦታ ይዝም፣ ለውበቱም ችግር የለውም። የፍሪጁ ሳይዝም ያን ያለ ስለማይቀንሰው ተለጣፊ ኤቫፖሬተሩን ገዝታችሁ መቀየር ትችላላችሁ። ኤክስተርናል ከሆነ ኮንደንሰሩ ግን እንደነገርኳችሁ በቀላሉ ቸክ አድርጋችሁ ሊንኬጅ ካለበት አዲስ ገዝታችሁ ትቀይራላችሁ። ሊንኬጅ ከሌለበት ደግሞ ወደ ኤቫፖሬተሩ ትሄዳላችሁ ማለት ነው። ለማንኛውም ይሄን ቪዲዮ ላይክ አድርጉት፣ ኮሜንት አስተያየት ካላችሁ ስጡኝ። እንዲሁም ሰብስክራይብ በማድረግ በዚህ ዓመት መጨረሻ 20 ሺህ መግባት አለብን። ይመቻችሁ።